እስኪ ከስሜቱ ልጀምር። በአንተ እድሜ በፕሪሚየር ሊግ መጫወት ምኞት ነው ብዬ አስባለሁና እስኪ ከስሜት ልጀምር። እንዴት ነበር ጨዋታው ፊሊንግ? ጨዋታው ያው የመጀመሪያ ነው እንደዚህ ቋሚ ሆኜ ስጫወትም በጣም ደስ የሚል ስሜት አለው። ያው በዛ ላይ በኔ ጎል አሸንፈን በመውጣታችን በጣም ደስ ብሎኛል። ምን አገዘ ጎሉን ለማስቆጠር? እንቅስቃሴውን አይተዋል፣ የመጣህበትም ፍጥነት አለ። እስኪ ምንድን ነው ያገዘ? ያው በቃ በረኛው አለመረጋጋቱን አይቼ አስቀድሜ መሮጥ ጀመርኩኝ። የደረስኩበት ኳሱ ላይ ያው መሮጤ ጠቅሞኛል። በምትፈልጉበት መንገድ ዛሬ ሜዳ ላይ ቡድናችሁ ጥሩ ነበር? ያደገ ቡድን ነበር ማለት ትችላለህ ወይስ የሚቀር ነገር አለ? ያው እየተሻሻለ እንደሚሄድ እርግጠኛ ነኝ። ያው እንደ መጀመሪያ ጌም በጣም ጥሩ እንቅስቃሴ በኳስ ቁጥጥርም ስለበለጥናቸው ጥሩ ነበር። በርካታ ተጫዋቾች ወደ ላይ አድጋቸዋል። ኢትዮ ኤሌክትሪክ በታሪክ ትልቅ ተጫዋቾችን ያፈራው ከታች ነው። እናንተስ ይሄን ብሬክ ስሩ መምጣት እንዴት ታዩታላችሁ? የተሰጣችሁን እድል የመጠቀም የተጫዋቾቹ ኃላፊነት ምን ይመስላል? ያው ኮችም እድሉን ሰጥቶኛል። እድሉን ለመጠቀም ያው የራሴን ጥረት እያደረግኩ ነው። ጥሩ ታዳጊዎች አሉ። ከዚህም በላይ ማድረግ እንችላለን ብዬ አስባለሁ። እንግዲህ በዘንድሮ የውድድር ዓመት ጨዋታው እየተላለፈ የሚገኘው ኦቢኤን ላይ ነው። ሱፐር ስፖርትም ከዚህ በፊት ያስተላልፈው ነበረ። እስኪ ንገረኝ፣ ስሜቱን ንገረኝ። ሀገር በቀል ሚዲያ ጨዋታው መተላለፉ ብዙ ሰዎች ጋር መድረሱ ንገረኝ። ያው ደስ ይላል። ቤተሰብም ቁጭ ብሎ ያየኛል። ነግራቸው ነው የመጣው ቤተሰብ። ስለዚህ እያዩ ነው። ምን ነግራቸው መጣ? አገባለሁ ብላችኋል? ጥሩ ነገር እንደሚፈጠር አስቀድሜ በውስጥ ያስቤያለሁ። ስለዚህ መልእክት ንገራቸው። ለማንስ ነው ጎሉን የምታበረክተው? ጎሉን ለውዷ እናቴ ማስታወሻነት። ማን ይባላሉ እናት? ትዕግስት በቀለ። ሁሌ ትደውላለህ ወይስ አነጋግራቸዋለህ ከጨዋታ በፊት? እንኳን ደስ አለህ። እንኳን አብሮ ደስ አለህ።